የተበዳው ላሳይሽ እንዴ በኋላ የትኛው ይሻልሻል? ማንን ልጥራ? ኳስ ተጫዋች ወይስ የትኛው ይሻለኛል? ሊዮንን ልጥራ ወይስ የትኛውን ልጥራው? እየተበዳው አሳይሻለሁ። ስበዳ ደግሞ ማለት ነው እንዴት እንደምበዳ ታውቂዋለሽ እንዴ? ሉክሱስ ፑር ሉክሱስ ነው። በቃ እኮ ያምሻል እንዴ? ይሄ ጠረኑ ምናምን ነገር አለ፣ አልጋው ምናምን ነገር። ይሄ መበዳት እንዳንቺ መሰልሽ እንዴ? እምስሽን ሳትታጠቢ ምደከለው ድክልታ እብድ መበዳት እኮ ያምሻል እንዴ? ስትበጂ እምስሽን በደንብ ጎርጉረሽ ታጠቢው። መጀመሪያ ታጥበሽው ይሄ አክስልሽን ምንሽን ታጥበሽ ሼቭ አድርገሽ ሽቶ ረጭተሽ አልጋውን። ይሄ ነው ሴክስ። የእናንተ ሴክስ እኮ ወጥሽን ስታማሲ ትይና ማለት ነው። ይሄ ነው እንደ ሴክስ። ወይም አንሶላሽን ለብሰሽ እንደዚህ ከታችሁን እንዲህ የምታረጊው ሴክስ አረኩኝ ትያለሽ እንዴ? ቋቁንቴም እከኮች የሰው እከኮች ናችሁ። እምሳችሁን ታጠቡ። እምስሽን ታጠቢ። ጀርመን የበዳችሁን ወንዶች እያስገባው ይናገሩ እንዴ ምን አይነት እምስ እንዳላችሁ እናንተ ትሸታላችሁ እኮ ሴቶች። ኢቭን እንኳን አንድ ጤነኛ ሽቶ እኮ የለሽም እኮ እያንዳንድሽ። ይሄ የአንድ ብር ሽቶ ትቀቢና ጭንቅላትስ ሴክስ ነው ምንድነው እኮ አይገባሽም እኮ። ከዛም በኋላ እሱን ዲዮር ተቀብተሽ በዳው ልቴ ነው ወይ ተበዳው ልቴ ነው እንዴ? ሴክስ እኮ ክብር አለው እኮ። ምን ሆናችሁ ነው? ሸሌ ምናምን ስላሽ ነው እንዴ? ኖ ውዴ፣ ሸርሙጣ እኮ ማለት ነው። ነው ሸርሙጣ ማለት ነው እራሷን ምታቅ፣ እራሷ ንጽድት ያለች ሚበዳትን ምታቅ ናት እንጂ እንዳንቺ በዲፕሬሲያም ሙሉ የፍራንክፈርት ወንድ ያልበዳሽ እኮ የለም። እያንዳንድሽ እኮ እኔን የምትሳደቢ ድፍን የፍራንክፈርት ወንዶች ይውጡ እስኪ ይናገሩ። እኔን ነው እንዴ የበዱት? እኔንም አልበዱኝም። እንዴት ይበዱኛል? እኔ ወንድ ልጅ ጓደኛዬ ነው። ገብቶሻል? አራዳ ነኝ እኔ። ወንድ ልጅ ጓደኛዬ ነው ማረገው፣ በእምሴ አይደለም። እያንዳንድሽ ትበጅና ፋይት ትፈጥሪያለሽ በየግሩፕ እንዲህ ፍርዬ ናት ሸርሙጣ።